ያሳሰብ ጥራት ችግር ነው እንጂ ያለባቸው የሰው ኃይል ችግር አለባቸው ብዬ አላምንም። ኦፍ ኮርስ የሎጂስቲክ ችግር ሊኖርባቸው ይችላል። ጠበንጃ፣ ጥይት ምናምን። የሰው ኃይል ኢትዮጵያ ውስጥ በጦርነት እኔ የሰው ኃይል መቼውንም ጊዜ ቢሆን ችግር ሆኖ ያውቃል የሚል እምነት የለኝም። ጦርነት የባህላችን አካል ነው። እኛ እኮ ጦርነት እኮ የምንመካበት የራሳችን ባህልና ማንነት አድርገን እኮ ይዘነው የኖርነው ጉዳይ እኮ ነው። ገዳይ እወዳለሁ እያልን እኮ እስክታ ምንመታ ነን፣ እስክታ ምንወርድ ነን አይደል? አሁን በ21ኛው ክፍለ ዘመን እስቲ ቴሌቪዥን ክፈት እስኪ የሚሰሩትን ክሊፖች እያቸው። ኢትዮጵያ ውስጥ ብቻ አይደለም አውሮፓና አሜሪካ የሚሰሩ የኢትዮጵያ ዘፈኖችን ክሊፕ ብታይ ጠበንጃ የተሸከመ የሌለበት የለም። ገዳይ እወዳለሁ የሚል በሬዲዮ በቴሌቪዥን ይሰማል። ግጠም አለኝ ተብሎ እኮ ዘፈን ይዘፈናል እኮ አይደል? እና ይሄ በቃ ጥሩ ያልሆነ አንድ ባህላችን ነው ጦርነት እና የጦረኝነት አመለካከት። ይሄን መገንዘብ አለብን። እንደ ትውልድ አዲስ ነገር ለማምጣት ከሆነ የምናስበው ይሄን ጎጂ ባህል መቀየር አለብን፣ ወደ ትውልዱ ማሸጋገር የለብንም የሚል እምነት አለኝ። እና ባህል ነው ስማ፣ የሰላማዊ ትግል መሪዎች የመጀመሪያው ገፈት ቀማሽ እነሱ ናቸው የሚሆኑት። ሰላማዊ ትግል ስትመራ መጀመሪያ የምትታሰረው፣ ከስራ የምትባረረው፣ መገደልም ካለ የምትገደለው የፖለቲካ መሪው ነህ። ፊት ላይ ሆነህ ነው የምትመራው፣ ከኋላ ሆነህ አይደለም። ምሽግ ይዘህ አይደለም፣ ነፃ መሬት ይዘህ አይደለም። ፈሪ መባል ካለበት እንደውም ጦርነትን የሚመራ መሪ ነው። ምሽግ ሰርቶ ነፃ መሬት መስርቶ ከኋላ ሆኖ ነው በብዙ ማይል ርቀት ጦርነትን የሚመራው ጀነራሉ አይደለም። ትልቁን መስዋዕትነት የሚከፍለው ከፊት የተሰለፈው ኃይል ጭፍራው። እና ይሄ የሰላማዊ ትግል ማይማን ናቸው እንደዚህ የሚሉት። በዓለም ላይ ትልልቅ መስዋዕትነት የከፈሉ የሰላማዊ ትግል መሪዎች ሰላማዊ ትግል መጀመሪያ የሚበላው መሪዎቹም ስለሆነ ራኬላ ሐውሳ ያለችውን ታስታውሳለህ? መጽሐፉ ላይ አይደለም ጥያቄ ቀርቦላት ነበር ከዘካኦፒ እንዴ እናንተ 1000 ሰው ሞቶ ለውጤት እንበቃለን የምትሉት በሰዎች አስከሬን ተረማምዳችሁ ስልጣን ልትይዙ ነው ወይ ይላታል። ኖ እኛማ ከሚሞቱት 1000 ሰዎች ግንባር ቀደሞቹን እንሆነው ሟቾቹን እንሆነው ከኋላ ሆነን አይደለም እናዋጋው። ስለዚህ ይሄ አባባል ለኛ አይሰራም ነው ያለችው። በተግባርም የታየው ምንድነው? ራኬላ ሆሳ በአመለካከቷ ምክንያት መጀመሪያ ከተገደሉት ሰዎች ውስጥ አንዷ ነው የሆነችው። የጦር መሪዎቹ ግን ጎረቤት ሀገር ተቀምጠው ነው ያዋጉ የነበረው። ምንም አልሆኑ። የጃይካ ስምምነት ላይ አትሊስት የመደራደር እድል አግኝተዋል። እና የትኛውን መስዋዕትነት የሚጠይቀው የትኛውን ድፍረት ወኔ የሚጠይቀው ሰላማዊ ትግል ነው። ያቋቁሜ ሰላማዊ ትግሉን መምራት ነበር የምፈልገው። ከመሪዎቹ አንዱ መሆን ነበር የምፈልገው። ዳር ሆኜ ይብን በሰላማዊ ትግል ወጣቱን ውጣ ታገል የባለት ፍላጎት አልነበረኝም። ተገድጄ ነው ሀገሬ እንዳልገባ ተደርጌ ነው እንጂ በፍላጎቴ ቢሆን ኖሮ እዚህ ሀገር የቀረሁት እንደዚህ አይነቱን ቅስቀሳ አላደርግም። እና የምርጫ ጉዳይ አይደለም ማለት ነው፣ የግዳጅ ጉዳይ ነው። እና አም ሶሪ በጣም ነው የሚሰማኝ ሀገር ቤት ባለመሆኑ። ምክንያቱም የበለጠ የሞራል የበላይነት ሊኖረኝ የሚችለው የበለጠ ጥሩ ስሜት ሊሰማኝ ይችል የነበረው ሀገር ቤት ሆኜ መስዋዕትነቱን ለመክፈል ተዘጋጅቼ ከፊት ቆሜ ይሄን አቋም ባራምድ ነበር። ያው ሳረግም የኖርኩት ይሄን ነው። ከዚህ ቀደም 5 ጊዜ 6 ጊዜ የታሰርኩት ያለ ምክንያት አይደለም። ግንባር ቀደም ተሳታፊ ስለነበርኩ ውጭ ሀገር ሆኜ አልነበረም ሰብክ የነበረው። እና አሁን ውጭ ሀገር የመሆኔ ጉዳይ የምርጫ ጉዳይ አይደለም፣ የፍላጎት ጉዳይ አይደለም። ከፍላጎቴ ውጪ ተገድጄ መጣጣለብሽ ትኬት ቆርጬ ዋን ወይ ትኬት ቆርጬ ኤርፖርት ሁሉ ተገኝቻለሁ አይደል? አትገባም ብሎ የከለከለኝ መንግስታቸው ነው። እና አሁን እኔን መውቀስ ምን ይጠቅማል? እኔ እኮ በፊትም ስለው የነበረው ነገር ነው፣ አሁንም የምለው ነገር የተቀየረ ነገር የለም። እኔ የቀየርኩት ቅንጣት ያህል አመለካከት የለም። ሀገር ቤት መኖርና ውጭ ሀገር መኖርን ምን የቀየርኩት ነገር የለም። አሁንም የማምነው ሀገር ቤት በመኖር ነው። አሁንም የማምነው ሀገር ቤት ሆኖ ትግልን በመምራት ነው። ውጭ ሀገር ሆኖ በመምራት አላምንም። በዛ ባምንኖረው አሁን አሜሪካን ሀገር የምናቋቁመው የፖለቲካ ድርጅት ይሆን ነበር። አብሮነት የፖለቲካ ድርጅት አይደለም፣ ሲቪክ ፕሬዠር ግሩፕ ነው። ይሄን ያደረግነው ያለ ምክንያት አይደለም። ትግሉን መምራት ያለባቸው አገር ቤት ያሉ ፓርቲዎች ናቸው የሚል እምነት ስላለን እኔ ትግል ውጭ ሀገር ሆኖ ይመራል የሚል እምነት የለኝም። ይታገዛል፣ ውጭ ሀገር ሆኖ ማጠናከር ይቻላል፣ ማገዝ ይቻላል የሚል እምነት ነው ያለኝ። ይሄ አመለካከት ድሮም የነበረ ነው፣ አሁንም ያለ ነው። ምንም የተለወጠ ነገር የለውም። ያ ለጀነሬሽን መቅረብ ያለ ጥያቄ ነው። መፍጠር ከቻል እንድናለን፣
ካለፉት ትውልዶች ሁሉ የተሻለ ትውልድ እንሆናለን፣ ጥሩ የታሪክ ሌጋሲ ይኖርናል የሚል እምነት አለ። ያን መፍጠር ካልቻልን ደግሞ ወድቀናል። ችግራችን አይፈታም ብቻ አይደለም፣ ወደ ስቴትለስ ሁኔታ ወደ እርስ በርስ የበለጠ ዘግናኝ እልቂት እንሸጋገራለን የሚል ስጋት አለ። ስለዚህ ለትውልድ መቅረብ ያለ ጥያቄ ነው። መልሱ ይሁን ስማ፣ ሳተላይት ቴሌቪዥን በተስፋፋበት ሁኔታ ከ50 ሚሊዮን በላይ ስማርት ወይም ሞባይል ፎን ባለበት ሀገር ጀንዚ የለም ማለት አይቻልም። ዲጂታል ጀነሬሽን አለ አሁን ኢትዮጵያ ውስጥ። የሌለው ምን መሰለህ? ይሄ ኃይል በሰላማዊ ህዝባዊ እምቢተኝነት እንቅስቃሴ ለውጥ አመጣለሁ፣ ለውጥ ማምጣት ይቻላል የሚል እምነት ግን የለውም። ገና ነው፣ በበቂ ሁኔታ አልፈጠረም እንጂ ጀንዚ አለ ኢትዮጵያ ውስጥ። እንዳውም ከብዙዎቹ ሀገሮች አሁን ይሄን የጀንዚ ሪቮሉሽን ካካሄዱት ሀገሮች በ4 እና በ5 እጥፍ በቁጥር ኃይል አለ። እኔ ቅድም ስለ መጽሐፍ ሳወራ ሰምተሃል አይደለ? ከዩኒቨርሲቲ ፕሮፌሰር እስከ ሃይስኩል ተማሪ ድረስ፣ እስከ ቀበሌ ድረስ፣ እስከ ወረዳ ድረስ በጣም ሪሞት የምትላቸው ዳር የምትላቸው አካባቢዎች ሁሉ ነው ኮንታክት የሚያደርጉት። ያ የሚያሳይህ ምንድን ነው? የሶሻል ሚዲያ ተጠቃሚዎች ናቸው። ዋይፋይ እየተጠቀሙ ነው፣ ኢንተርኔት እየተጠቀሙ ነው። ስለዚህ ጀንዚ አለ። ችግሩ ያለው ምንድን ነው? ሌላ ሀገር ያለው ጀንዚ እና እኛ ሀገር ያለው ጀንዚ የሚያደርገው እኮ እድሜ የቴክኖሎጂ ተጠቃሚ መሆን ነው፣ የኢንፎርሜሽን ቴክኖሎጂ ተጠቃሚ መሆን ነው፣ አክሰስ ያለው መሆን ነው። ይሄ አለ። ቁም ነገሩ ያለው ይሄ ትልቅ ፖቴንሻል ነው። እኔ ለውጥ ማምጣት እችላለሁ። ያ ለውጥ ደግሞ መምጣት የሚችለው በትጥቅ ትግል በምናምን ሳይሆን በህዝባዊ እምቢተኝነት ነው። ይሄ ስልት ትልቅ ጉልበት ነው። ለውጥ በዚህ ማምጣት ይቻላል የሚለው እምነት ነው የጠፋው። ኢትዮጵያ ውስጥ ወታደር አለ አይደል እንዴ? ሰራዊት ግን ዲሲፕሊን ያለው ሰራዊት ነው ያለው አይደለም። ዲሲፕሊን የሌለው ሰራዊት መኖሩ፣ ሴቶችን የሚደፍር ንጹሃንን የሚገል ሰራዊት መኖሩ ኢትዮጵያ ውስጥ ሰራዊት የለም ሊያስብል አይችልም። ሰራዊት አለ፣ ግን ስነልቦናው ዲሲፕሊኑ የተለያየ ነገር ነው። የጀንዚን ጉዳይም ካየን ያ ነው። በጣም ጥቂት የሆነ ፖፑሌሽን ባለበት አገር የተፈጠረው ጀንዚ በዚህ አመለካከት በሰላማዊ ህዝባዊ እምቢተኝነት የጠነከረ እምነት ኖሮት ይቻላል የሚል መንፈስ አሳድሮ ለውጥ እያመጣ ነው። እኛ ግን በሚሊዮን የሚቆጠሩ ከ50 ሺህ በላይ ሞባይል ወይም ደግሞ የሶሻል ሚዲያ ተጠቃሚ ባለበት አገር ውጤት የሚያመጣ ሰላማዊ ህዝባዊ እምቢተኝነት ማድረግ አልቻለም። ይሄ ድክመታችንን ነው የሚያሳየው እንጂ ጀንዚ የለም ልንል አንችልም። አለ ነገሮች ናቸው በዋናነት የሚወስኑት፣ እድሜ ከዚህ እስከዚህ እና ደግሞ የዚህ የኢንፎርሜሽን ቴክኖሎጂ ተጠቃሚ ሆነ ብለው ነው ብዙዎቹ ዲፋይን የሚያደርጉት። ከዛ ውጭ ያለው በጣም ሰብጀክቲቭ የሚሆን ይመስለኛል። ጀንዚ አለ፣ እኛም ጋር አለ፣ ሌላም ጋር አለ። ግን ምን አይነት ጀንዚ በሚለው ላይ ግን ያው ዲስክሪፕታንስ ያለ ብለው ነው ለማለት ይከብዳል። ሞገስ አንዳንድ ጊዜ ስማ፣ የዛ የኦርቶዶክስ ሃይማኖት እንቅስቃሴ 3-4 ቀን መንግስትን ያሸበረው ያንቀጠቀጠው ከየትም የመጣ አይደለም እኮ። በሶሻል ሚዲያ ሀሳብ ተለዋውጦ ነው ሰው። የለም ልንለው አንችልም። የሐኪሞቹ እንቅስቃሴ ተገቢ የሆነ በቂ ድጋፍ ባያገኝም ቀላል እንቅስቃሴ አልነበረም። ነገ ሁላችንንም ሰርፕራይዝ ሊያደርገን ይችላል እና ኢትዮጵያ ውስጥ ታይቷል እኮ በቄሮ በፋኖ እንቅስቃሴ 2009-10 ላይ ሶሻል ሚዲያ የተጫወተው ሚና ቀላል አይደለም። ትውልዱ ጀነሬሽኑ ወጣቱ ያደረገው ተሳትፎ ቀላል ነገር አይደለም እና ይሄን እንደሌለ ነገር አድርገን መቁጠር የምንችል አይመስለኝም። ግን ከሌሎቹ አሁን ውጤታማ የሆነ ህዝባዊ እምቢተኝነት ካደረጉት ጀንዚዎች ጋር ልዩነት አለው ልንል እንችላለን። በእነሱ ደረጃ ማቹር አላደረገም፣ እነሱ የደረሱበት ደረጃ ላይ አልደረሰም ልንል እንችላለን። መኖሩን ግን ጥያቄ ውስጥ እንቅስቃሴ በተወሰነ ደረጃ የፋኖ እንቅስቃሴ ነበር አማራ ክልል የተካሄደው። እነዛ 11 ቅድመ ሁኔታዎች ባልተሟሉበት ሁኔታ ነው። ባልተሟሉበት ብቻ ሳይሆን አስፈላጊነታቸው ፖለቲካ መድረኩ ላይ ባልተነሳበት ሁኔታ ነው። በድርጅት አይደለም፣ በድርጅቶች ጥምረት በድርጅት የተመራ አይደለም፣ በእቅድ የተመራ አይደለም፣ በሐሳብ የተመራ አልነበረም፣ በስሜት ነው የተመራው እና ያን ያህል ረጅም ጊዜ ቢወስድ አይደንቀኝም ማለት ነው። ስናወራም ካለፈው ስህተት መማር አለብን እያለ እንደሚናገር ነው የማውቀው። እያልኩ አይደለም። እቅዱ በቂ እቅድ ነበር ወይ? የፓርቲዎች እቅድ ነበር ወይ? በበቂ ጥናት ላይ ተመርኩዞ የተደረገ እቅድ ነበር ወይ? አይደለም። ይሄን ደግሞ የምናገረው ሞገስ ዛሬ እንዳይመስልህ 2007 2008 የቄሮ እንቅስቃሴ ሲጀምር፣ የፋኖ እንቅስቃሴ ባህር ዳር ጎንደር ሲጀምር በተደጋጋሚ ቃለመጠይቅ እጽፍ ነበር። ይሄ የሚደረግ እንቅስቃሴ
መጨረሻ ላይ ሄዶ ይጠለፋል ወይም ይከሽፋል። ምክንያቱም በድርጅት እየተመራ አይደለም፣ በስሜት ነው፣ በዲያስፖራ በሚዲያ በአክቲቪስት ነው እየተመራ ያለው። ሄዶ መንግስትን ሊያንበረክክ ይችላል፣ ግን ሊጨናገፍ ወይም ሊጠለፍ ይችላል። ድርጅቶች ይህን የትግል እንቅስቃሴ ፈጥነን በእጃችን ውስጥ ማስገባት አለብን፣ እኛ ልንመራው ይገባል ብዬ እናገር ነበር። ብዙ ሰው ይስቅብኝ ነበር፣ ምን እንደማወራም አይገባውም ነበር። ውጤቱ ግን ታይቷል። ዛሬ አይደለም ያኔም ስለው የነበረ ነገር ነው ማለት ነው። ኢን ሃይንድሳይት ወደኋላ ተመልሼ እየተቸው አይደለም። ያ ሊሆን እንደሚችል ሊጠለፍ እንደሚችል ጥርጥር አልነበረኝም። በላይ ሊወስድ ይችላል፣ ወይም ደግሞ ካልከው ከ7 ከ8 ዓመትም በላይ ሊወስድ ይችላል። ሶስተኛውን ሳምንት የሚያልፍ አይመስለኝም አሁን ያለው መንግስት። በነገር ላይ ስለ መንግስት ስታወራ በ27 ዓመት የነበረው መንግስትና አሁን ያለው መንግስት ለኔ አንድ አይነት አይደለም፣ የተለያየ ነው። ምንም ይለያያቸው ያሁኑ የበለጠ ደካማ መንግስት ነው። ያፈና ባህሪውንም ካየን፣ አምባገነንነቱንም ካየን፣ የሴኩሪቲ አፓራቱስንም ካየን እጅግ በብዙ ርቀት ደካማ ነው አሁን ያለው። በህብረተሰብ ውስጥ ያለውን ብሶት ካየን፣ ሮሮ ካየን የያነውና ያሁኑን ማነጻጸር አንችልም። ያሁኑ የበለጠ ነው። ያኔ የተወሰነ የህብረተሰብ ክፍል ሊሆን ይችላል ብሶት አለብኝ የሚለው፣ አሁን ሁሉም ህብረተሰብ በዕለት ተዕለት ኑሮ ጭምር የብሶቱ አካል የሆነበት ሁኔታ ነው ያለው። የቴክኖሎጂውን መስፋፋት ካየን ያኔ የነበረው ሞባይል ፎን ቁጥር ወይም ደግሞ የሶሻል ሚዲያ መስፋፋት ከአሁኑ ጋር የሚነጻጸር አይደለም። በጣም ውስንና በጥቂት ከተሞች የተወሰነ ነው የነበረው። በቀላሉ ኢንተርኔት እየዘጋ መንግስት የሚያስቆመው ነው የነበረው። አሁን እኮ መንግስት ኢንተርኔትን መዝጋት እኮ የሚችልበት እኮ እድል አይደለም ያለው። ኢንተርኔትን ከዘጋ የመንግስት መዋቅር ራሱ ኢኮኖሚው የሚቆምበት ሁኔታ እኮ ነው ያለው። አስቸጋሪ ሁኔታ በብዙ መልኩ ካየነው ያኔና አሁን ያለው መንግስትም አንድ አይደለም። በአፋኝነቱ ራሱ አይነጻጸሩም። ይሄ አግሬሲቭ ነው። ብዙ ሰው በአንድ ጊዜ ሊገል ይችላል። ግን የበለጠ ብሶቱን ያቀጣጥል የሚያስተዳድር መንግስት ነው የነበረው። አሁን እኮ በ7 ዓመት ውስጥ እኮ መሀሉን ዳር እያደረገ ያለ መንግስት እኮ ነው። የሀገሪቱ ጠቅላይ ሚኒስትር ነቀምት ለመሄድ ባህር ዳር ለመሄድ ብርቅ የሆነበት እኮ ነው። ዜና እኮ ይሰራል፣ ባህር ዳር ደርሶት መጣ ተብሎ። ትግራይን ያስተዳድራል የአሁኑ መንግስት። ጠቅላይ ሚኒስትሩ መቀሌ ደርሶ መምጣት ይችላል? አይችልም። አንድ አይነት አይደለም። ከአዲስ አበባ ወጥተህ እኮ መግባት አትችልም። ያኔ እኮ የነበረው ሁኔታ እንደዚህ አይደለም። እና ሬሌ ማነጻጸር ካለብን ልዩነት አላቸው። አሁን ልዩነት አላቸው። ግን የአሁኑ መንግስት ምናልባትም በታሪካችን አይተን በማናውቀው መጠን እጅግ ደካማ መንግስት ነው። በመቀጣጫ ብቻ የሚያምን፣ በጭካኔ ብቻ የሚያምን ነው። አሁን ስማ፣ አብዮታዊ ዲሞክራሲ የሚባል እኮ እናምንበታለን፣ እንሞትለታለን የሚሉት የራሳቸው የፖለቲካ መስመር ርዕዮተ ዓለም ነበራቸው። በ27 ዓመት ስርዓት ሽጣቸውን ገትረው የሚከራከሩለት ወታደሩም ነበራቸው። ወታደሩም እንደዛው የአብዮታዊ ዲሞክራሲ አሁን ያለው እኮ ምንም የሚያምንበትም ነገር የለም። ስልጣንና የፖለቲካ ስልጣንና የኢኮኖሚ ጥቅም ያስተሳስረው መርህ አይደለም፣ የሀገር ጉዳይ አይደለም ያስተሳስረው። 1/10 አንብቦት ከሆነ ወራረድ አለው የብልጽግና አባል የመደመርን መጽሐፍ። ለዚህ ነው በየትኛውም መድረክ አርቲኩሌት ሲደረግ ወይም ሳይት ሲደረግ ማታይ መደመር 4 ቮሊዩም ተጽፏል። ምንም ኢምፓክት የለው። አንዳንዶቹ ትችት የሚያቀርቡት ሳያነቡት ነው፣ እንዲሁ ዝም ብለው ማድነቅ ስላለባቸው። እና ያ ሁኔታና አሁን ያለው ሁኔታ በጣም የተለያየ ነው። እና ሪሊ እኔ 3ኛውን ሳምንት ይሻገራል የሚል እምነት የለኝም። የመጀመሪያው የትራንስፖርት ማቆም